የአምለሰትንና የዚህ አዶናይን ኢንተርቪው እኔ አይቼዋለሁና የአምለሰት ብቃት ከአእምሮ በላይ ነው ማለት ማንም ይሄ አቨሬጅ አይኪው ያለው ሰው መረዳት አይችልም። ከኢንተርቪው ኳልፋ ሚረር ቪው ላይ እኮ ነው የገባችው። ሚረር ቪው ልጁ የሚለውን ነገር እኮ ኤኮ ነበር ስታደርገው ኤኮ መዓዛ ብሩ አሁን ትችላለች ማለት ከአምለሰት አንፃር እና በዚህ አይነት ቴዳ ቢጠጣ አይገርመኝም። እኔ እንደውም አጣጣዋለሁ ቴዳን ይመችሻራዳንች። አንድ ደግሞ ያለኝ ጥያቄ ሰይፉ ፋንታሁን ይሄን ልጅ ምናምን የሽልጥልጡ ልጅ ስላላቀረበ ዘረኛ፣ አምለሰት ደግሞ በአገልግል ስለተቀበለችው መልካም እረኛ መሆኑ ነው። ምን አይነት ግን ልጅ ነው ይሄ ሽልጥልጥ? ኢትዮጵያ በፖርን አዲክሽን በዓለም ሁለተኛ ነች ይላል እንዴ? 80% እኮ የኢትዮጵያ ሕዝብ ግብርና ላይ ነው ያለው። አንተ ምን አይነት አይኪው ነው ያለ? አንተ ኪው ነው እንጂ ያለ የሰልፍ ኪው ነው እንጂ አይኪው የለህም። ቪው ነው እንጂ ቫልዩ የለህም። ብዛት እንጂ ጥራት የለህም።